ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ያለው ጌታ ይመስገን። ዛሬ እንግዲህ በጣም በህይወቴ ላይ ያጋጠመኝ አንድ ትልቅ ነገር ለእናንተ ይዤላችሁ መጥቻለሁ። በጣም እሱንም ለመናገር አላሰብኩም፣ ግን በጣም አሳዘኝ ያለፈ ህይወት ለሰዎችም ትምህርት ሊሆን ይችላል በሚለው ዛሬ ይዤላችሁ መጥቻለሁና በጣም የገረመኝ፣ አሁን ብዙ ነገር እያወራው መቆየት አልፈልግም። ቀጥታ ወደ ሀሳብ እገባለሁና ያጋጠመኝ አንድ ነገር አለ። እሱ ምንድነው? በትልቅ ምኞትና በትልቅ ፍላጎት በቃ በጣም ዋጋ ከፍዬ በትምህርት ላይ ዝቅተኛ ክላስ ጨርሼ ወደ ዩኒቨርሲቲ መግቢያ ሰዓት ሲደርስ ወደ 12ኛ ክላስ አካባቢ በጣም ትኩረት አድርጌ ነበር። ዩኒቨርሲቲ ለመግባት ያደረኩት ጥረት በጣም ትልቅ ነበር። ከላይብሬሪ ወደ ቤት አልመጣም። ሚሳ እራሱ እዛው በልቼ በዛው ገባለሁ እና በእንደዚህ ሁኔታ ነው ዩኒቨርሲቲ የገባሁትና ከዛ ዩኒቨርሲቲ ከገባሁ በኋላ ያጋጠመኝ ትልቅ ነገር አለኝ። ዩኒቨርሲቲ ላይ ያጋጠመኝ በጣም ትልቅ ነገር ነው። በጣም ትልቅ ነገር እኔ በጣም መናገር እራሱ በጣም ነው የሚከብደኝ። ማለት በትልቅ ችግር በትልቅ ፍላጎት ዋጋ ከፍዬ ዩኒቨርሲቲ ከገባሁ በኋላ ያጋጠመኝ ነገር በጣም አሳዝኝ። ምንድነው ካላችሁ ዩኒቨርሲቲ ከገባሁ በኋላ እኔ አጋጣሚ ሩቅ ዩኒቨርሲቲ ነው የደረሰኝ። ወደ ከደቡብ ወደ ኦሮሚያ ክልል አካባቢ ነው የሄድኩት በአጋጣሚ። ከዛ ምንድነው ወደዛ ሲሄድ እንግዲህ ከእናንተ ዩኒቨርሲቲ ሩቅ ሀገር ስትሄዱ አጋጣሚ ሰው አይተዋወቅም፣ ከአንተ ጋር ታወቅ ሰው አይኖርም፣ ጓደኛም አይኖርም። ከዛ ያው ዩኒቨርሲቲ ከገባ በኋላ ያው ጓደኛ ትፈጥራለች፣ ሰው ብዙም አይደለም። ግን ትንሽ ጊዜ ከቆየም በኋላ ግርግር ምናምን መውጣት ጀመረ። ግርግር፣ ጦርነት መውጣት ጀመረ፣ እርስ በርስ ጦርነት። በዛ አጋጣሚ በጣም የፈራሁበት ጊዜያቶች ነበሩ። ትምህርቱም ራሱ ለማቆምም አስቤ ነበር፣ ግን በዛ ሁሉ አላቆምኩም። በአጋጣሚ ትምህርትን ጨርሻለሁና በጣም ፈርቼ የነበርኩት ለህይወቴ ራሱ ፈርቼ የነበርኩት ጊዜያቶች ነበሩ። ምንድነው እሱ? ሌሊት 8 ሰዓት ሌሊት 7 ሰዓት ጦርነት ሲወጣ ግርግር ሲወጣ ጩኸት ምናምን ስሰማ በጣም በቃ በድንጋጤ ብዙ ጊዜ ይጨነቅ ነበርና በጣም ሲጨነቅ ነበር። በዛ አጋጣሚ ማታ አንድ ቀን ሌሊት 8 ሰዓት አካባቢ ሌሊት 7 ሰዓት አካባቢ ግርግር ወጣ፣ ጦርነት በቃ ጩኸት ምናምን። ከዛ እኛ ደግሞ ብዙ ጊዜ ስለሚወጣ ጦርነቱ ያው በየቀን ነው የሚወጣው በዚያን ሰዓትና አጋጣሚ ከነጫማው አልጋ ላይ ተኝቼ በጣም የሚገርም ነው። ከነጫማው ተኝቼ ነበር። ጩኸቱ ሲወጣ በጣም በቃ ግርግር ምናምን ሲሰማ ወዲያው መሮጥ ጀመርን። ወዲያው ተነስተን ካልጋ ተነስተን መሮጥ ጀመርን። ከዛ ወዴት ነው የምንሮጠው? በቃ ሌላ አማራጭ የለም። ወደ ጫካ ውስጥ ነው የምንሮጠው። ጫካ ውስጥ ገባ። ጫካ ውስጥ ስንገባ ሌሊት 8 ሰዓት አካባቢ ነበር። ሌሊት 8 ሰዓት አካባቢ ጫካ ውስጥ ስንገባ በጣም የሚያስፈራና የሚያሳዝን እንትን ነበር፣ ሁኔታ ነበር። ጫካ ውስጥ ጨለማ ነው፣ ጉርጋት አለ፣ በቃ የሆነ የሚያስፈሩ ነገሮች አሉ፣ ጅብ አለ፣ በቃ የተለያዩ ነገሮች ጫካ ውስጥ አሉና አጋጣሚ ጫካ ውስጥ 4 ሆነን ገባን።
እዚህ ጋር በጣም የሚገርም መጨረሻ ላይ በጣም የሚገርም ነገር ልነግራችሁ ነው። 4 ሆነን ነው የገባነው። በአጋጣሚ 4 ጓደኞች ከኔ ጋር 4 ነበረን። ከዛ 4 ሆነን ገባን። ከገባን በኋላ ቤት በኩል ይመጣሉ እኛን ለማጥፋት እያለን እየፈራን ሌሊት 9 ሰዓት አካባቢ ሲደርስ በጣም እንቅልፍ አስቸገረኝ እና አንድ ጓደኛ እንቅልፍ አስቸገረን፣ ተቸገረን፣ በቃ እንቅልፍ ተቸገረን። ከዛ በቃ ቅጠል ምናምን አንጥፈን ምናምን ተኛ። ከተኛም በኋላ 2 ልጆች ነበሩ። እነኚህ 2 ልጆች ደግሞ ምንድነው የሚሆኑት? ቁጭ አሉ፣ በፍርሃት ማለት ነው ቁጭ አሉ። ከዛ እኛ ከ8 ሰዓት ጀምረን እስከ 10 ሰዓት ድረስ ተኛ። ከዛ እኛ ተነስተን በድካቤ ቁጭ አለን። እነሱ ደግሞ እንደዚህ ነው የሚሉት፣ እኛ እናንተን ጠብቀናል፣ ስለዚህ እናንተ ደግሞ አሁን እኛን ጠብቁ፣ እኛ እንተኛለን፣ እናንተ ደግሞ አሁን ቁጭ ብላችሁ እኛን ጠብቁ አሉ። ስለዚህ ተኙ፣ እናንተም ተኙ፣ እኛ የሚጠብቀን በሰማይ አለ፣ ስለዚህ ተኙ አለ። ከዛ አልተኙም። የሚገርማችሁ እነሱም አልተኙም። እኛም አጋጣሚ ተመልሰን ተኛ። ጌታ ይመስገን። በዚህ ሁኔታ ውስጥ ነው ዩኒቨርሲቲ ላይፍ ትምህርትን የጨረስኩት። ግን በጣም ከባድ ላይፍ ነበር። ለህይወቴ ፈርቼ ነበር። ለህይወቴ ራሱ ፈርቼ ነበር። ሌሊት እየሮጠን እያለን አጋጣሚ ጨለማ ነው። መንገድ ላይ ጉርጋት አለ፣ ምን አለ፣ የተለያዩ ነገሮች አሉ። እንግዲህ ከዛ ሁሉ ለማለፍ እየሮጠን ነፍሳችን ለማዳን በእንደዚህ ሁኔታ መጥቼ ነበርና በጣም የሚያስፈራ ላይፍ ነው። ለህይወትም ፈርቼ የነበርኩበት ጊዜ ነበረ። ነገር ግን እግዚአብሔር መልካም ነው እና በምህረቱ እስካሁን አለው። ጌታ ይመስገን። እንደዚህ ሆነ እንደዚህ ተምረ ለብዙ ሰዎች ጥያቄ የሚሆኑ ነገሮች አይጠፉም። እንደዚህ ለፍተህ ተምረሃል፣ እንደዚህ አሁን ለህይወት እንኳን እየፈራክ ትምህርትን ጨርሰሃል። አሁን ግን የደረስክ የምትሉ ሰዎች እንደዚህ አይነት ሀሳብ ያላቸው ሰዎች አይጠፉም ብዬ አስባለሁና አሁን ስራ ይዛል ወይ ትምህርት ጨርሳል፣ አሁን ግን በምን ላይ ነኝ ለሚሉ ሰዎች እንግዲህ ለጥያቄያቸው መልስ ይሆናል የምለው ነገር አሁን የለኝም። ስለዚህ ቀጣይ ቪዲዮ ላይ አሁን እንግዲህ እንደዚህ በስቃይ ጨርሼ የተማርኩት ዶክመንት የታስቀመጥኩኝ ደግሞ ያ ሁሉ ስቃይ ውጤት አሁን ዛሬ ላይ ምንድን ነው የምለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ውድ ቤተሰቦቼ ስላዳመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት አድርጉ። በሌላ ቪዲዮ እንገናኛለን። ባይ